ለወላጅ አለመታዘዝ ይሆንብኝ ይሆን ብላ ሰግታ የጠየቀችው አንድ ምስኪን እህት ነበረች። ታሪኳን ከመናገሬ በፊት ለዚህ ቻናል አዲስ ከሆናችሁ በአጠቃላይ በዚህ ቻናል ስለ ፍቅር፣ ስለ ሪሌሽንሽፕ እንዲሁም ደግሞ ስለ ትዳር በጎ የሚባሉ ሀሳቦችን ጥሩ የሚባሉ ምክሮችን የምናስቀምጥበት ቀን በቀን አዳዲስ ቪዲዮዎችን የምንለጥፍበት ቻናል ስለሆነ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ለሌሎች ሼር አድርጉ። ሁል ጊዜ ጥሩ ጥሩ ሀሳቦች እናመጣለን። በጣም እርግጠኛ የምነግራችሁ ይህን ቻናል ሰብስክራይብ በማድረጋችሁ አታፍሩበትም። እኛም ደግሞ ሁል ጊዜ ጥሩ ጥሩ የሚባሉ ሀሳቦችን ከእግዚአብሔር ጋር ለማዘጋጀት እንሞክራለን። እንዳልኳችሁ አሁን ያልኩት ታሪክ ያለው እዚህኛው መጽሐፍ ላይ ነው። እዚህ መጽሐፍ ላይ ሳነብ ያገኘሁት ነው። ሚስጥሬን ላካፍላችሁ የሚል ትንሽ ጊዜው ቆይቷል። ግን በአጠቃላይ በትዳር በፍቅር በግንኙነት ላይ የሚገጥሙ ጥያቄዎችን እህት ወንድሞች ለቤተክርስቲያን አባቶች ጽፈው በጥያቄ መልክ ያቀረቡና ይልኩና ከዛ በኋላ እነሱ ደግሞ መልሳቸውን ጽፈው ይልኩላቸው ነበር እና እነሱ ደብዳቤዎች ተሰብስበው እዚህ ጋር እንደምትመለከቱት ደብዳቤዎች በፊት ታውቃላችሁ፣ ልጅ እያላችሁ ደብዳቤ ምናምን ስንሰራ በሰማይ እስክሪብቶና በቀይ እሱን ለመግለጽ ያው ደብዳቤዋን በዛ መልክ እዚህ ጋር አለች ከበሩ ላይ እና ደብዳቤዎቹ ተሰብስበው በመጽሐፍ መልክ ተዘጋጅተዋል እና በጣም ጠቃሚ ሀሳቦችን፣ ምክሮችን ከትዳር ከፍቅር ከሪሌሽንሽፕ ጋር ተገናኝቶ ታገኙበታላችሁ። ካገኛችሁ ተጠቀሙበት። ማህበረ ቅዱሳት ንዋያተ ቅዱሳት መሸጫ እንዲሁም ደግሞ የመጽሐፍት መሸጫ እዛ ታገኙታላችሁ መጽሐፉ እና እቺ ምስኪን ልጅ የጠየቀችው ምንድን ነው? በአጠቃላይ ታሪኳን አጠር አድርጌ ልንገራችሁ እና ምን እንደገጠማት ከዛ እነግራችኋለሁ። እቺ ልጅ ምን ገጠማት? ወጣት ነች። እያደገች ስትመጣ ብዙዎቻችን ጋር ያለ ችግር ነው ብዬ ስላሰብኩኝ ነው ያመጣሁትና ወጣት እያለች ከቤተሰብ አንድ ሰው ለፍቅር አጋር ይሆንሻል ወይንም ደግሞ እንዲያገባሽ ብለው አንድ ሰው አመጡላት። ያ ያመጡላት ሰው ደግሞ እንዳለመታደል ሆኖ ይሄ በቁሳቁስ በሀብት የምትሉት ያለው ሀብታም ነው፣ ግን ደግሞ በእምነት ግን የሚመስላት አይደለም። እሷ የኦርቶዶክስ ክርስቲያኖች፣ እሱ ደግሞ ሌላ እምነት ተከታይ ነው እና ቤተሰቦቹ ያለውን ዝና እንዲሁም ደግሞ ያለውን ሀብት በማየት ካላገባሹ ብሎ አስጨነቋት። ከዛ በኋላ እሷ ለማየት ሞከረች፣ ከእሱ ጋር ለመገናኘት ሞከረች። ወደ እኔ ካልመጣ ወደ እኔ ሃይማኖት ካልመጣ ልንጋባ አንችልም አለችው። አይ አንቺን ለማግኘት ምን እላለሁ ቀይራለሁ አላት። ግን ደግሞ ስታጠራ እሷን አንዴ ካስገባ በኋላ ወደ ነበርኩበት እመለሳለሁ የሚል ሀሳብ እንዳለው ሰማች። ከዛ በኋላ በሀሳቧ ጸናችና በቃ ላለማግባት ወሰኛለሁ ብላ ቤተሰቦቿን እምቢ አለች። ቤተሰቦቿን እምቢ ስትል ግን በጣም ምስኪን ልጅ ስለሆነች ምን ብላ አሰበች? አሁን እምቢ በማለቴ ቤተሰቦቼን ወይንም ደግሞ ወላጆቼን እግዚአብሔር አምላክ እናት አባትህን ምን በል ብሏል? አክብር። ለእናት ለአባት መታዘዝ እንደሚገባ በመጽሐፍ ተነግሯል። እና ይሄ እምቢ ማለቴ እናት አባቴን ማሳዘን የሆንብኝ ወይም አለመታዘዝ የሆንብኝ ይሆን ብላ በጣም ጠየቀች እና በጣም ገረመኝም። አሁን በዚህ ጊዜ ብዙዎቻችንን ለወላጅ ምናምን የምንጨነቅ ሰዎች አይደለንም። ግን ደግሞ በጣም ብዙዎች ደግሞ አሁን በእንዲህ አይነት ኬዝ በእንዲህ አይነት ሲናሪዮ በጣም ብዙ ሰዎች ይፈተናሉ ብዬ አስባለሁ። እንዲሁም ደግሞ ልክ እንደሷ ደግሞ የሚጨነቁ ሰዎች አሉ ብዬ አስባለሁ። እና እባካችሁ መልሱልኝ ተጨነቄያለሁ ብላ ነው መጨረሻ ደብዳቤውን ስትጨርስ ያስቀመጠችው። እና ይሄ ለብዙ ሰዎች እንደ መልስ ከሆነ ብዬ ነው ያመጣሁት። ከዛ መልስ የተመለሰላት መልስ ነው። በአጠቃላይ እንዲህ አይነት ኬዞችን እንዴት ብላችሁ መረዳት ትችላላችሁ? በአጠቃላይ ለሁሉ ነገር ይውላችሁ፣ ለቤተሰብ ለእናት ለአባትም ቢሆን ለትዳር አጋርም ቢሆን ለማንኛውም አካል ምን አለው? ገደብ አለው። የሰማችሁ ነው። ለማንኛውም አካል በፍቅር ደረጃ ስናስቀምጥ ከማንም ከእናት ከአባት በላይ ከትዳር አጋራችን ከሚስት ከባላችን በላይ አስቀድመን የምንወደው የምንገዛለት አካል አለ። እሱም እግዚአብሔር ነው። ከዛ ሲቀጥል ቤተሰብ ጋር ያለን ሰዎች ከሆነ እናት አባታችን ጋር የምንኖር ከሆነ ለእናት ለአባት መገዛት መታዘዝ ይገባል። የሰማችሁ ነው። ግን የማንን ፍቅር ሳይነኩ ነው? የእግዚአብሔርን ፍቅር ሳይነኩ ለእናት ለአባት ከዛ በኋላ በየደረጃው ይወርዳል ማለት ነው። ለሚስትም ቢሆን እንደነገርኳችሁ ለባልም ቢሆን እንደዛ ነው። እና ራሱ ቅዱስ ጳውሎስ ሲናገር እዚህ አንብቡት
ይጠቅማቸዋል፣ አንብቡ ይጠቅማቸዋል። በዚህ በኤፌሶን መልእክት ምዕራፍ 6 ላይ ምዕራፍ 6 ቁጥር 4 ጀምሮ እስከ 10 ያለው የምትመለከቱ እናት አባትን ወላጆችን ልጆችን በጌታ ምክርና ተግሣጽ አሳድጉ ይላል። የሰማችሁ ነው። እናት አባት መውለድ ብቻ ሳይሆን በመልካም ምግባር እንዲያድጉ ትልቅ ደረጃ እንዲደርሱ በጌታ ምክርና ተግሣጽ ምን ማለት አለባቸው? ማሳደግ፣ መምከር፣ መገሰጽ መቻል አለባቸው። ልጆችንም ደግሞ ከዛ ዝቅ ብሎ ደግሞ ቁጥር 10 ላይ ምን ይላል? በጌታ ለእናት አባታችሁ ምን በሉ ታዘዙ ብሎ ያስቀምጣል። የሰማችሁ ነው። በጌታ እንደሚገባ ምን በሉ ታዘዙ ይላል። ሌላ አንድ ትእዛዝ በጣም ግልጽ እንዲያደርግልን አንድ እዛው ማቴዎስ ወንጌል ላይ አዲስ ኪዳን ላይ ምን ብሏል ጌታ? ከኔ ይልቅ እናት አባቱን የሚወድ ለእኔ ሊሆን ምን አይለው አይገባውም። ስለዚህ በቃ በዚህ ጥቅስ ራሱ በዚህ የመጽሐፍ ቅዱስ ጥቅስ ራሱ በቃ መጨረስ ይችላል፣ ከኔ ይልቅ። ስለዚህ አሁን እቺ ልጅ እግዚአብሔር አምላክ አለ አይደል? ስለዚህ ከእሱ ይልቅ እናት አባቷን የእናት አባቷን ትእዛዝ ብታከብር ኖሮ ኃጢአቱን በደሉም የሚሆነው ያን ጊዜ ነበር። የእግዚአብሔር እንዳልኳቸው የእግዚአብሔር ፍቅር የሚነካ አይደለም። ለእናትም ለአባትም ለሁሉም ምን አለው ገደብ አለው። በተለይ ደግሞ ይሄ ከትዳር ጋር የተገናኘ ነገር በጣም ቀላል ነገር አይደለም። የእውነት የሰማችሁ የእውነት ምናልባት የምትሰሙኝ ከሆነ አንድ መጽሐፍ ልጠቁማችሁ። ትዳር እንደምናስበው አይነት ነገር እንዳልሆነ እንደምትረዱት ይሄ ሸፍኜዋለሁ ትንሿ ቤተክርስቲያን የሚል መጽሐፍ አለ። በጣም ጥሩ መጽሐፍ ነው። እሱን ብታነቡት በጣም እርግጠኛ ሆኜ የምነግራችሁ ይሄ ለትዳር ያላችሁ አስተሳሰብ፣ አመለካከት ምናምን በጣም እንደሚቀየር እርግጠኛ ነው። እቺ ደግሞ ትንሽ ከሱ ቀጥሎ የተጻፈ በገብረ እግዚአብሔር ኪዴ የተጻፉ መጽሐፎች ናቸው። ማንን ላግባና እና ደግሞ የእጮኝነት ጊዜ የሚል እንዲህ አይነት መጽሐፎችን ብትመለከቱ ለትዳር ያላችሁን አስተሳሰብ በፍጹም ሙሉ ለሙሉ ማለት በሚቻል ደረጃ ይቀይሯል ብዬ አስባለሁ። እና ቀላል ነገር አይደለም ትዳር። አንድ ክርስቲያን በዚች ምድር ሲኖር ያው ልጅቷ የጠየቀችው ከቤተክርስቲያን ፐርስፔክቲቭ አንጻር ስለሆነ በዛ አንጻር ለመልሰው ብዬ ነው። አንድ ክርስቲያን ወደዚህ ምድር ሲመጣ ድህነቱን ለመፈጸም ነው የሚመጣው፣ ለመዳን ነው። ስለዚህ ድህነቱን የሚፈጸመው ደግሞ በሁለት መንገድ ነው። ለአቅመ አዳም ወይንም ደግሞ ለአቅመ ሔዋን ከደረስን በኋላ ወይ በምንኩስና ወይንም ደግሞ በትዳር ነው። የሰማችሁ ነው። ወይ በምንኩስና ወይ በትዳር። ስለዚህ አንድ ሰው ትዳር ውስጥ ሲገባ ከሁሉ አስቀድሞ ትልቁ ሽፋን ያለው ብዙ ዓላማዎች ቢኖሩትም ትዳር ትልቁ ሽፋን ምንድነው? ድህነትን መፈጸም ነው። ስለዚህ ድህነትን መፈጸም ከሌላ እምነት ካለው ሰው ጋር ድህነት መፈጸም ይቻላል? አይቻልም። የሚታሰብ ነገር አይደለም። ከማያምኑ ጋር መጽሐፍ ምን ይላል? ከማያምኑ ጋር በማይመች አካሄድ ምን አትበል፣ አትጠመድ። መጠመድ ያለው በእርሻ የመሰለው ራሱ ምን ነው? ትዳር ነው። ሁለት በሬዎች በስንት ምንድነው የሚባለው? በአንዱ አይደል የሚጠመዱት? በሞፈር ቀንበሩ አንዱ ነው ሁለቱ ላይ የሚገባው። ስለዚህ ቀጥታ አትጠመድ ያለውን ምንን ለመግለጽ ነው? ትዳርን ለመግለጽ ነው ያስቀምጠው። እና እንዴት ሊሆን ይችላል? ሊሆን ሲጀምር ሊታሰብ ብዙ ጊዜ ሰው ፍቅር ውስጥ ሲገባ ምናምን ባለፈው የፍቅር ምንድነው እውነተኛ ፍቅር ይሁን ትክክለኛ ፍቅር ይሁን ምናምን ብቻ ብዬ 3 ደረጃዎች አሉት ብያቸዋለሁ። የመጀመሪያው ደረጃ ላይ በቃ ፍቅር ምን ይሆናል? እውር ይሆናል። ብዙዎቹ ልክ ፍቅር ውስጥ ሲገቡ ወይንም ደግሞ የሆነ ሰው በውበቱ ሊሆን ይችላል በገንዘቡ ምናምን ሲወዱት አይ በቃ ቀይረዋለሁ ወይንም ደግሞ ቀይራታለሁ ብሎ የማይሆን ነገር ውስጥ ይገባል። እሱ ተገቢ አይደለም። የሰማችሁ ነው። ሁሉም የምናየው ነገር ምናምን ያልፋል። አንድ ዘፈንም አለ መሰለኝ እኔም በሃይማኖቴ አንቺም በሃይማኖትሽ ምናምን አይሰራም። የሰማችሁ ነው። ትዳር ላይ አይሰራም። ይሄ የዕቃ ዕቃ ጨዋታ ምናምን አይደለም። ምናልባት ዘፈኑ ሲሰማ ምናምን እንደ ሀገር እንደ አንድነት ምናምን ይሁን የሚጠቅመው ነገር ሊኖር ይችላል። ግን ደግሞ ትዳር ላይ በፍጹም አይሰራም። አብሮ ለመኖር ምናምን ሊሆን ይችላል ጎረቤት ምናምን ሆኖ ግን አንድ ቤት ውስጥ ምናምን አይሆንም። የክርስትና አስተምሮ በአጭሩ እሱ ምን ስለማይል ስለማይፈቅደው ማለት ነው። በአጭሩ ፈቃደ እግዚአብሔር በትዳር ላይ ፈቃደ እግዚአብሔር እንዴት ይታወቃል ብለን ብናስቀምጥ በ3 ሰዎች ፈቃደ እግዚአብሔር ይታወቃል። ፈቃደ እግዚአብሔር መሆኑ ማለት ነው። አንደኛ በተጋቢዎቹ ፈቃድ የሰማችሁ። በተጋቢዎቹ ፈቃድ ማለት ወንዱና ሴቱ ፈቅደው ከተጋቡ እሱ አንደኛው መስፈርት ይሆናል ማለት ነው። ሁለተኛው ደግሞ በቤተሰብ ፈቃድ በእሱ ቤተሰብ ፈቃድ ከሆነ፣
ሶስተኛው ደግሞ በንስሐ አባት ፍቃድ። በንስሐ አባት ፍቃድ ከሆኑ ሶስቱ ከተሟሉ ይሄ እውነትም ፍቃድ እግዚአብሔር ነው ተብሎ የሚላል ይወሰዳል ማለት ነው። ተግባብተናል አይደል? ስለዚህ በስርዓተ ቤተክርስቲያን ይኸውልሽ፣ እርግጠኛ ሆነሽ ስሚኝን፣ አንተም ሰማኝ። በስርዓተ ቤተክርስቲያን እንኳን በእምነት የማይመስልህ በእምነት ብቻ ሳይሆን በምግባር የማይመስልህ በአንድ ሃይማኖት ሆነ ግን አንደኛው በቃ የሚጨፍር የሚል አንደኛው ቆራቢ ምናምን ሊገባው ይችላል። እንኳን በአንድ ሃይማኖት በምግባር የማይመስል ሰው ቤተሰብ አግባ ብሎ በግድ አግባ ብሎ እንድታገባ የማድረግ ስልጣን የለው። የሰማችሁ ከቤተሰብ ጋር ተጣሉ ምናምን እያልኩኝ አይደለም፣ ግን በቃ በጌታ ነው ታዘዞ የተባለው። ስለዚህ ከስርዓተ ቤተክርስቲያን ውጪ ነው ይሄ አስተምሮ። ስለዚህ የአንቺ ፍቃድ ግዴታ ምን ማለት አለበት? መጠየቅ አለበት። የአንተን ፍቃድ መጠየቅ አለበት። ሰሞኑን ትንሽ አንዳንድ ሲቹዌሽን ስለገጠመኝ በቃ በደንብም እንትን ብዬ ቪዲዮ መስራት አልቻልኩም። ከዚህ በኋላ ግን ከነገ በኋላ አስተካክላለሁ ብዬ አስባለሁ። ቤተሰብ ያሉ ናቸው፣ ቤተሰብ ሆኑ። ለሌሎች ሼር አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ፣ ሰብስክራይብ ግን አድርጉ። ደግሁን ጥሩ ጥሩ ሀሳቦችን በየቀኑ ይዤ እመጣለሁ እና ደግሞ በደንብ በሰፊው በስፋት እንዲህ ዓይነት ጥያቄዎችን፣ የሚነሱ ሀሳቦችን፣ ኬዝ ስተዲዎችን፣ እውነተኛ ታሪኮችን እያነሳ እንማማራለን፣ እንጨዋወታለን ማለት ነው። ጋቢዋ እንዳለች ነች። አመሰግናለሁ።